እና እንደዚህ ነው የምለብሰው ይሄ የተከፈተ አስቸገረኝ እኮ አይ ኖ ዩኒፎርም ነው የሚመስለው ግን ለአንድ ለ30 ደቂቃ ወይም ደግሞ ለአንድ ሰዓት ዋክ ማረክ ከሆነ ማለት ነው ከውስጥ ዌስትርነር ለብሳለሁ ሀበሻው ነው ቦርጫ የሌለበት የለም እስቲል እየከሳውን ቢሆን ቦርጫ አለብኝ ብዙ ጊዜ የማያስታውቀው ለምንድነው ዌስትርነር ነው የሚባለው የፋሃ እሱን ስለምለብስ ነው እንደውም ኢትዮጵያ አንዲት ልጅ አለች እምሮ ሳሲ ሼፕ ወይ የምትሸጥ እሷ አይቻታለሁ እሷ ጋር ማለት ነው እሱን ከውስጥ አደርግበታለሁ ጂምም ብሰራም ዋክ ባደርግም ማለት ነው ስቲል ወጫልኝ ይሄን ለማጥፋት መከራ ነው እኮ ሀበሻውን ያለበት የለም ያው እንደምታዩት ከውስጥ አድርግ ያለው ለ24 ከቻላችሁ ማለት ነው 24 ሰዓት ሙሉ ሳታውልቁትኝ ብትለብሱት መልካም ነው አንዳንዴ ከለብስ ስር ለብሳለሁ ያው ይጨንቃችኋል ምናምን ግን ግዴታ መልበስ አለባችሁ ብዬ ነው እማስበው እና ላይክ ሰውነታችሁን ይሰበስብላችኋል አሪፍ ነው የሚያደርገው ቅርጽ ይሰጣችኋል በየቀኑ ልበሱት ከቻላችሁ ካልቻላችሁ ግን ተውቱኝ ግዴታችሁ አይደለምና እንደዚህ ያደርጋለሁ ከዛ በኋላ ዘጋዋለሁ ይሄንን ማንቦታ ይሆን አያችሁ ዘጉትኝ ጥንጥዬ ነው የሚያደርገው ሰውነቴ ብዙም ጥንጥዬ ባያደርገው ማለት ነው እና ወጥቻለሁ ማለት ነውና ዛሬ በጊዜ ነው መስማሚ ወጣውኝ አየሩ በጣም ቀዝቀዝ ይላል እና መጀመሪያ ዋክ ነው ማደርገው ከቻልኩ ዛሬ ጂም አደርጋለሁ አሚን ሄዳለሁ ካልቻልኩ ደግሞ አንድ ሰዓት ዋክ አደርጋለሁ እንደፈረደብኝ ማለት ነው ሌላ ምን አለ ያ እሚጮህ ነገር አለ ድምጼ ከተሰማችሁ እኔ እንጃ እንቅልፌ ነው ሳልተኛ ዛሬማ በስማሙ ድንፈስ ቅዱስ ላይቭ ላይ ነው ከእናንተ ጋር ስቀባጠር አደርኩትኝ አሁን ለ45 ደቂቃ ወይ ለ1 ሰዓት ወይ ለ30 ደቂቃ ዋክ አድርጉ እንዲሁ ዙሪያውን ነው የምሄድላችሁ ማለት ነው እና ዛሬ ሌላ ቦታ ነው የመጣሁት በስማሙ ድንፈስ ቅዱስ ዋክ አድርጌ ከተመለስኩ በኋላ ለ3 ሰዓት ነው ምናምን ተኛው ብዙም አልተኛውም መቼስ ደግሞ ነገር አያጣኝም ከእንቅልፌ ስነሳ አንዱ ለክፎኝ በዚህ በጠዋቱ ብቻ ለማንኛውም እህቴን ትንሽ እህቴን ላገኝ ልሄድ ነው ሻወር ከወሰድኩ በኋላ አብረን ሜካፕ እንቀባባለን ከሻወር ተመልሻለሁ በስማም አሁንም እንቅልፍ ላይ ያለው ታነቀው ለማንኛውም ግን መጀመሪያ የምሰራው ቅንድቤን ነው ቅንድም መስራት አልችልም አለማምዱኝ ሜካፕ መቀባት የምችሉ ሰው ወይ ቅንድም መስራት አለማምዱኝ አልችልም በእንትን ሰው ነው የሚመቸኝ በመራው ይሄ በስልኩ የለም በሱስ ሰራው ነው ቅንድቤ የሚመቸኝ ለምን እንደሆነ አላውቅም ግን ብዙ አላደርግም ብቻ ከላይ ዝም ብዬ እንደዚህ ነው የምነካካው ማለት ነው ለምን ጥቁር ስለሆነ ፊቴ ላይ ድምቅ ይላል አንዳንዴ ብራውን እቀባለሁ ግን ለምን እንደሆነ አላውቅም ልክ እንደ ድሮ ሰው በጥቁር ቅንድቤ ማስመር ነው ደስ የሚለኝ ብዙ አለቀውም አይደለ ተቀብቻለሁ ግን አልተቀባውም እንደዛ ማለት አለበት እና በተረፈ እንዴት ናችሁ ደህና ናችሁ ወይ ቲክቶክ መንደር ያላችሁ መቼስ እናንተ ናችሁ እዛ እኔን አላስቆም ያላችሁኝ እንዳታበዙት ይሄኛውን ተሰራ ላሳያችሁም እንዳትጮ አይኖ ቅንድቤ በየሰርጉ በየድግሱ ማይጠፋው ሹመቴን ነው የመሰልኩትኝ ግን ቢያንስ አበጥረዋለሁ በደንብ ለፊቱን አበጥረዋለሁ እኔ ግን ደስ የሚለኝ አሁን ላይ ማለት ነው ይቀርቷል አሁን ላይ ያለው ምንድነው በጄል ቀብተው ወደ ላይ ብትር አድርገው ብቻ ትንሽ ቀባቀባ የሚያደርጉት እሱን ብቻ ደስ ይለኛል በተለይ እሱን የምትችሉ ሰዎች ንገሩኝ እና በኮንሲለር ቅንድቤን አስተካክላለሁ ይሄኛው የሁዳ ቢዩቲ ያለ የነሱን ነው የምጠቀመው የታለ መቀበያ ስማ እዚህ ቤት ያለካ ግን ኦኬ ክፉ ሳልናገር አገኘሁት እኔ ምላችሁ እጄ ላይ ነው ማደርገው ቶሎ ለመውጣት ቸኩያለሁ እኔ ምላችሁ ትልቅ ጥያቄ አለኝ ማለት ነው በጣም በቃ ጥያቄ የሚሆንብኝ ጊዜ አንድ ሰው እንዴት ነው መድኃኒት እንዳደረገባችሁ የምታውቁትኝ ማለቴ ይሄ መርዝ ምናምን አይደለም ግን ይሄ ምንድነው የሚባለው መተት ምናምን ነው ድግምት እንደሚባል ማለት ነው እንዳደረገባችሁ የምታውቁትኝ እላያችሁ ላይ እንደተሰራባችሁ የምታውቁትኝ ምንድነው አሳውቁኝ ኮሜንት ላይ ምንም ያላችሁ ሰዎች አሳውቁኝ እንዴት ነው በቃ የምትለዩትኝ እነዛ ሰዎች ድግምት እንዳሰሩባችሁ በጣም ማወቅ የምፈልገው ነገር ነው እና ፕሊስ አሳውቁኝ ባለፈውም ጠይቂያችሁ የመለሰልኝ ሰው የለም እና ደግሞ ከተሰራባችሁ ደግሞ እንዴት ነው ከዛ ነገር ላይ የምትላቀቁትኝ ከዛ ነገር ላይ እንዴት ነው የምትድኑት በስማሙ ለፍስቅዱስ ቅንድቤ ያስፈራል መውጣት ስለነበረብኝ ቅንድቤን አንተን አላልኩኝም ቶሎ ለመጨረስ ነው እና የምጠቀመው ፕራይመር አሁንም ኢዚ ብለሪ የሚለው የሁዳ ቢዩቲ እነሱን ነው የምጠቀመው ብዙ አላደርግም ትንሽ ነው ከዛ ፊቴ ድርቅ ብሏል ግን እንትን ስትራይዘር ነው የምጠቀመው ነበር እንቅልፍ ላይ ነኝ አሁንም በፈጣሪ ስም እና የዋን ሳይዝ ይሄንን ነው ከላይ እንትን ብላ ቶሎ ካልተቀባሁት ፍርፍር ነው የሚለው ፊቴ ላይ ማለት ነው ቶሎ እሽት ማድረግ አለብኝ ፊቴ ላይ ቶሎ ለማሻ ቶሎ ካልሆነ ፍርፍር ይላል ምክንያቱም እኔ በጊዜ እንትን ስለሚለኝ እና መሰራላችሁ ነገር ካለ የምትፈልጉት ይታያችኋል እንደዚህ ይሆናል አሉ ደግሞ እንደዛ ሲሆን ፊቴ እንደዚህ ካዳረስኩት በኋላ አነካውም እንደየሰው ይለያያል ሜካፕ ቅባት የዋን ሳይዝ ሴቲንግ ስፕሬውን ራቅ አድርጌ እንደዚህ ሲሆን ሜካፕ ይቆይልኛል እንደሆነ አላውቅም ኢዚ ብለር ላይክ ብዙ አይነት ፋውንዴሽን አለኝ ግን ይሄኛውን ዛሬ ተጠቀማለሁ አሁን ነው ከከለሪ ጋር ግን
ነጣ መሰለኝ አበዛውት እንዴ ይብዛም ነበር የቀጠር ሰይጣን መስዬ ነው የሚሄደው እና ባለፈው ንገሪና ያላችሁትን ነገር እነግራችኋለሁ ነጭ ሲተርጥ ትረስት ፕሮሰስ ይላልና እንዳደነግጡ ምንድነው ደድፋ ምናምን እንዳትሉ መጨረሻውን ማየት ጥሩ ነው ቶሎ ብዬ ነው እንትን በደንብ ብሌንድ ካረጋችሁት በኋላ እንደብደቡት ለሌላ ነገር ነው የምትደበደቡት እናንተ ግን በደንብ ደብደቡት ለማንኛውም ግን ሜካፔን ሰርቼ ጨርሼ ባሳያችሁ ይችላል ምክንያቱም እህቴ ደወለች አረፈድኩ መሰለኝ አይኖ ቢጫ ነገር ሆኗል ብዙ ጊዜ አንገትና ፊትሽ አይመሳሰልም አይመሳሰልም ምክንያቱም ፊቴ ሜካፕ ስለተቀባው አንገቴን በቀባ ደግሞ ይመሳሰላል እኔ ደግሞ ብዙ ጊዜ አንገቴን መቀባት አልወድም ልብስ ላይ ምን ላይ በቃ ሰውነቴ ጭንቅ ይለዋል ማለት ነው እና ለዛ ነው ቢጫ የሆነ ይመስላል ግን አስተካክለዋለሁ ሌላ ጊዜ በደንብ ቁጭ ብዬ ሁሉንም አንድ ባንድ ስሰራ አሳያቸዋለሁ እና አንድ ቦታ ነው የምትቀመጨው አንድ ቦታ ነው የምትቀመጠው ምክንያቱም ላይቱን ወደዋለሁ ምን አገባኝ እኔ በደንብ ፊቴን ቆንጆ አድርጎ የሚያሳየኝ ጥርት አድርጎ ቦታው ይሁን እንጂ እየዞርኩ እየተዟዟርኩ ማሳየት ወይም ደግሞ ቦታ እየቀያየርኩ መቀመጥ አላቃተኝም ግን እዚህ ጋር እንትኑ ጋር ስቀመጥ በጣም ነው በቃ ላይቱ ደስ የሚለኝ ማለት ነው ለማንኛውም እንደዚህ በደንብ እንትን ካልኩት በኋላ መጨረሻውን ላሳያችሁ ምክንያቱም ሰዓት የለኝም ዛሬ ቶሎ ቶሎ እየተቀባን አንዳንድ ነገር ይጠይቃችሁኝን ማስታወሰውን ላውራ ማለት ነው ብዙዎቻችሁ የምትጠይቁኝ አንዳንድ ምቀኞቼ መቼስ እኔን ለመጣል በቃ እኔን ስላልቻሉ እኔን ለመጣል የሚጠቀሙበት አንዳንድ ቃል አለ ስሜ ማጥፋት ብዙ ነገር ስሜ በብዙ ነገር አጥፍተውታል ግን ያው እኔ አልወደኩም እግዚአብሔር መቼስ ፈጣሪን ይዛችሁ አትወድቁም ግን ብዙዎቻችሁ ጥያቄ ምንድነው ልጅ አለሽ ወይ ነው ቢኖረኝ ማለት ነው እንዴት ከልጅ ጋር እንደማሳያችሁ ማለት ነው ዝንጥ እያልኩኝ ፏ እያልን እየገባን አሳያችሁ ነበርና ልጅን የሚያህል ነገር መደብቅበት ምንም ነገር የለም አስባችሁታል መቼስ ልጁ ዝም ብሎ ከሰማይ አይመጣም አባቴ ኖሯል መቼስ እና ልጅ የለኝም እያልኩ ልጄን ስክድ ቤተሰቦቼ ምናምን ለኔ ያላቸው ግምት አስቡት ለሶሻል ሚዲያ ብዬ ለምንድን ነው የምክደው ልጅ ኖሮት እየታወቀ ገንዘብ የሚሰራ የለም እኔ ብዙም ጌም ተጫዋች አይደለሁም እኔ ግን ልጅ ኖሯቸው እየታወቀ ጌም የሚጫወቱ በጣም ብዙ ሰው ሰፖርት የሚያደርጋቸው ምናምን አሉ ሶሻል ሚዲያ ላይ ልጅ መውለድ እንደ ትልቅ ነገር በአሁኑ ሰዓት የሚታየው ማለት 5 የወለደችው አይደለች እንዴ የ21 ዓመት 22 ዓመት ወንድ ጠብሳ አላስቆም ምትለን ወይም ደግሞ ወንዱ አይደል እንዴ ስንት ልጅ ፈልፍሎ አላስቆም ይላል በአሁኑ ሰዓት እኮ ልጅ ትልቅ ነገር አይደለም እኮ እንደዚህ ልጅ ኖሯችሁና ወንድ አይፈልጋችሁም ገንዘብ አይሰጣችሁም እንዳይላችሁ ለወንድ ተብሎ ልጅ እንዴት ይከዳልና ቢኖረኝ አይውሽ በጣም ደስ የሚለኝ ልጆች ደስ ይሉኛል ልጆች ወዳለው እና አንድ ቀን ይኖረኛል ብዬ እንደማንኛውም ሰው ተስፋ አደርጋለሁ እንደዛ ነው ያለው ነገር እንደዛ ነው እያስታውስኩ በመሃል ጥያቄያችሁን እመልስላችኋለሁ እሺ ሜካፔን ተቀብቼ ጨርሻለሁኝ ጭንቅላቴ ላይ ሴትዮዋን አጥልቅ ያለው ይሄንን ጸጉር ከገዛው ሳምንት አይሞላውም አላውልቀውም አንዳንዶቻችሁ እኮ እንደ ጋቢና እንደ ብርድ ልብስ ቤተሰቦቻችሁ ከልጅነት ጀምሮ የሾማችሁ ይመስል ለብሳችሁት ነው የምታድሩት የምትውሉት ስንት ዓመታት አብሯችሁ አንተ ትብስ እየተባባላችሁ የምታሳልፉበት ገና እኔ ሳምንት አልሞላውምና የሆነች ቲክታክ ላይ የሆነች አይቼ ነው ኦሬንጅ በብራውን ነገር ለብሳ አይቼ እኔ ብዙ ኦሬንጅ ልብስ የለኝምና ዛሬንም ለብሳው ቆይ አንዴ ላሳያችሁ ወይ ሞቴር ሳይመቼስ በፐርፊውሞቼ እንደማልደራደር ጠንቅቃችሁ ታውቃላችሁ ከዛ ሰው እንደፈለገ ነው የሚቀባው መቼስ እኔ ልቅ አድርጌ ነው የምጠቀመው አንዳንዴ ታጠብበታለሁ ውሃ ሲጠፋ እንደውም የተቀባው ዛሬ እና ጸጉሬ ያለው ነው ለፍለፍት ይምጣ ወይስ እና እንደዚህ ነው የምለብሰው እየተከፈተ አስቸገረኝ እኮ አይ ኖ ዩኒፎርም ነው የሚመስለው ግን እኔ ከተመቸኝ እናንተ ምን አገባችሁ ልጅቷን አይቼ ወድጄው ነው ለማንኛውም ግን ማለት ነው መተንፈስ አቅቶኛል ምክንያቱም እንደው አበሻ ብንከሳም ሆዳችን ቦርጫችን አይሄድም የትም አይጠፋም ለዛ ብዬ ዌስት ትሬነር ላይክ ፋሃር ያላያችሁ ስቲል ቦርጫ ያለች ምንም ማድረግ አይቻልም ባውልቀው ኮዴ እዚህ ጉልበቴ ጋር ነው የሚዘረገፈው ማለት ነው እና እቺ ልጅማ አልከፈለችኝም ግን ላስተዋውቅላት በደንብ ኢትዮጵያ ያላችሁ ሰዎች አይ ቲንክ ሳሲ ሼፖር ነው መሰለኝ እሷ ጋር ማግኘት ትችላላችሁ እኔ ከሷ አልገዛውም እኔ የኮሎምቢያ እና የብራዚል ዛንተን የሚሉት አለ የሚሸጡት የነሱን ያገኘሁት መተንፈስ አትችሉም መራመድ አትችሉም ይሄ ግን የተከፈተ አስቸገረኝ ምንም ቢሆን ግን ለውበት ሲባል እለብሰዋለሁ መተንፈስ አቅቶኛል ጌታ እና ይሄን ያለው አቤት ሴት ስንባል እግዚኦ ማርነ ክርስቶስ በስንት መከራ ነው የወጣሁት እንቅልፍ አለብኝ ግን በስንት መከራ ወጥቻለሁ ፋዘር ጋር ሄድኩ ነው እህቴ ላነሳ እና ሞል በዛው ጉራብዬ የሆነ ቃነሳለሁ ሌላ ምን አለ እኔ እንጃ እሷን ጠይቂያት እስኪ መሄድ የምትፈልግበት ቦታ እንግዲህ ታሳውቀኝና ይዣት ሄዳለሁ እህቴን አግኝቻት ሞል ያለነው ጫጫታ አይሰማችሁ አላውቅም ትይጋለች እና እንደ አለርጂ ነገር አሟታል ለዛ ነው ብሏታና እዚህ ቦባቲ አዘን ቁጭ ብለናል እየዞርን ያለነው እኔ የኮኮናት ነው ሳይ ማንጎ ነው እንትን ያለችውና
ስማም ግን ዛሬ ሰው ብዙ ነው ያለው። አይ ዶንት ኖ ዋይ። እና አሁን ደግሞ የት ይዘኝ እንደምትሄድ አላውቅም። የወንድ ሽቶ ፈልጌ እና ያ ይሄንን በስተመጨረሻ ገዝቻለሁኝ። ለኔ አይደለም ለወንድ ነው፣ ግን በጣም ነው የወደድኩት ሽታውን። ሞል ስንመጣ ፉል ኮርት ካልመጣን አይሆንልንም እና ምግቤን እየጠበቅኩ ነው። ሆዱን የሚጠላ የለም፣ ግን ዝም ብዬ አላግበሰብስም ለማለት ያክል ነው። የባለፈው ላፕቶፕ የተበላሽቶብኝ ነበር እና አዲስ ነው የገዛኋት። አሁንም ይሄንን አበላሽዋለሁ መቼስ በየአመቱ